ወንጌላዊ ነኝ በሚል ሰበብ ሰው ቤት የገባችሁ ሰዎች ውጡ ይላችኋል የሰራዊት ጌታ። የተሰሎንቄ ጳውሎስ እኮ እንደዚህ ነው ያለው። እኛ ምሳሌ ተሆንላችሁ ስላልቻለ አይደለም ስልጣን ነበረን ግን እንዳንከብድባችሁ ብለን ድንኳን እየሰፋን ሌሊትና ቀን ሌሊትና ስራ ሳይሰሩ በሰው ጉዳይ እየገቡ ይበሏል። እንደ እባብ ልባሞች ሁኑ ማለት ጥገኛ አትሁን። ሁሉ ጊዜ የሰው እጅ አትጠብቅ ማለት ነው። ተነስና ስራ ማለት ነው። እባብ የኃይል ስፍራውን ያውቃል። እባብ ፈርስት ኢንቨስትመንቱ ለውስጥ ማንነቱ። እባብ አቅሙ የቱ ጋር እንደሆነ ያውቃል። ቀድሞ የሚገነባው ከየትኛውም በፊት ናቫራ የሚባል መርዝ ያለበትን ምራቁን ነው። የበላውን ነገር ቀድሞ እንዲያመነጭ የሚሰራው መርዝ ነው። የእባብ ጉልበቱ ስጋው ላይ አይደለም፣ ሰውነቱ ላይ አይደለም። የእባብ ጉልበቱ ምራቁ ላይ ነው። ይበላል ማለት ቀድሞ ምራቁን ነው ፕሮዲዩስ የሚያደርገው። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደርገው የውስጥ ስብዕናው ነው። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ስጥ ማለት ነው። ትኩረት ስጥ ማለት ነው። ከኪስ ግንባታ በላይ ከልብስ ከጫማ ከየትኛውም ነገር በላይ በውስጥ ስብዕና ግንባታ እመን ማለት ነው። ውስጥ ሳይገነባ ብሎኬት ብትገነባ ምንም አላተረፍክም ከስራል እንጂ። ውስጥ ሳያድግ ውስጥ ዲቨሎፕ ሳያደርግ በየትኛውም ቁሳዊ ነገር ብታድግ አላደግክም። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ቅድሚያ ሰጥቷል። የሚገርምህ አንድ ጠብታ የእባብ ምራቅ 30 ሰዎችን የመግደል አቅም አለው። አንድ ጠብታ የእባብ ምራቅ አንበሳ ወይም ዝሆን የመግደል አቅም አለው። በጣም ለስላሳ በጣም ቀላል ስታዩት የሆነ ዝልግልግ ያለ በጣም ሲምፕል የሆነ ፍጥረት በሚገርም ሁኔታ ማንንም ሳይፈራ አንበሳን ዝሆንን የትኛውን ፍጥረት ይተናኮላል። የትኛውን ፍጥረት ጋር አብሮ ፋይት ሊያደርግ ይችላል። በጣም ጠላቶች እያሉበት ራሱን የሚያበዛ ፍጥረት። ጠላቶች እያሉበት እባብ ራሱን የሚያበዛበት እየተጠላ የሚበዛበት ለዛውም የሚጠሉት ሰዎች ጓሮ የሚበዛበት ምክንያት በላ ማለት ቀድሞ ፕሮዲዩስ የሚያደርገው መርዙ ስለሆነ። ሰው ብዙ ጠላቶች እንኳን ቢኖሩት የውስጥ ስብዕና ኢንቨስትመንት ላይ ግንባታ ላይ ፎከስ የሚያደርግ ሰው በተቃውሞ ብዛት አይወድቅም፣ በጠላቶቹ ብዛት ግራ አይጋባም።